ሰላም ጤና ይስጥልኝ የተከበራችሁ የህብረት ስራ ማህበራችን ቤተሰቦች አዋጭን ዜና ይዘን ቀርበናል። ከዜናው ጋር ሁሉ ጋር ተባብራችሁ ቆይታ አደርጋለሁ። ከኛ ጋር ሁኑ። አዋጭ ለ363 ሰራተኞቹ ለ28 ቀናት ስልጠና ሰጠ። አዋጭ ሳኮስ አባላትን ተጠቃሚ ለማድረግ እንደ አዲስ ማሻሻያ ባደረገባቸው ነገር ግን ወደ ትግበራ ባልገቡ የቁጠባና ብድር መመሪያ ዙሪያ ለ363 ሰራተኞቹ ለ28 ቀናት በኢትዮጵያ ስራ አመራር ኢንስቲትዩት ስልጠና ሰጥቷል። ስልጠናው በራስ አቅም ማለትም በራሱ መመሪያውን ባሻሻሉት ባለሙያዎች በ7 ዙር የተሰጠ ሲሆን የእያንዳንዱ ዙር ተሳታፊ ሰራተኞችም የ4 ቀን ቆይታ የነበራቸው መሆኑ ተገልጿል። ጉዳዩን አስመልክቶ ያነጋገርናቸው በአዋጭ ዋና ስራ አስፈጻሚ ጽህፈት ቤት ኃላፊ ወይዘሮ ትዕግስት ጋሩምሳ ስልጠናው አዋጭ እየሰራ ያለውን ስራና እንደ አዲስ ያደረጋቸውን ማሻሻያዎች በሚመለከት ሰራተኞችን ተመሳሳይ ግንዛቤን ለማስጨበጥ ዓላማ አድርጎ መዘጋጀቱን ገልጽ አድርገዋል። እንግዲህ ይሄ ስልጠና አዋጭ ወደ 400 ወይም ከ400 በላይ የሚሆኑ ሰራተኞች አሉት። ከዚህ ውስጥ ግን ጉዳዩ በቀጥታ ይመለከታቸዋል ብለን የምናስባቸውን ሰራተኞች መርጠን ነው ይህንን ስልጠና ያዘጋጀ ነው። ግን ያው ከዲፓርትመንት ሄድ ማለት ከስራ ክፍል ኃላፊ ጀምሮ የቡድን መሪዎችን ያካትታል። የቅርንጫፍ ቢሮ ስራ አስኪያጆችንም ጨምሮ እንዲሁም ደግሞ ኦፊሰሮችንም ያካተተ ስልጠና ነው ያለውና ከዛ ውስጥ እንግዲህ በአንድም በሌላ መንገድ ይሄ መመሪያውም አሰራሩም ሁሉ ነገር ይመለከተዋል ብለን ያሰብነውን ሁሉ መርጠን ስልጠናውን ሰጥተናል። ስለዚህ እንግዲህ ተሰልጣኞቹ ይህን ስልጠና የወሰዱት ወደ 363 ሰራተኞች የሚሆኑ ናቸው። ይህን ስልጠና ሳናቋርጥ ለ28 ቀናት ነው የሰጠነው። ይሄ ማለት 363ቱም ሰዎች 28 ቀን ቁጭ ብለው የወሰዱት ሳይሆን በተለያየ ዙር ከፋፍለ ነው ለ7 ዙር ነበር የሰጠነው። አንድ ሰልጣኝ 4 ቀን ከኛ ጋር ይቆያል። ስለዚህ በዚች 4 ቀን ውስጥ ደግሞ የአዋጭ ማንነት ገልጸንበታል። የቁጠባ መመሪያችን ምን ይመስላል፣ ሼር መመሪያችን ምን ይመስላል፣ እንዲሁም ደግሞ የብድር መመሪያችንና የብድር ህይወት መድን ኢንሹራንስ መመሪያስ ምን ይመስላል የሚለውን በደንብ አድርገን ከሰራተኞቻችን ጋር ያወራንበት የተወያየንበት የተለያዩ ሀሳቦችን የተለዋወጥንበትና ሁሉም ሰው ኢንተርናላይዝ አድርጎት እንዲወጣና በተቋም ውስጥ ወጥ የሆነ መረጃ ማለት ባክ ኦፊስም ያለው ሰራተኛ ፍሮንት ኦፊስ ላይም ያለው ሰራተኛ ተመሳሳይ መረጃዎችን ለአባላት እንዲሰጥ በሚያስችል መልኩ ስልጠናውን ሰጥተናል። በዚህ ስልጠና በተለያየ መልኩ የሚፈጠረውን የመረጃ ክፍተት በመሙላት ሰራተኞች ተቋማቸውን በሚገባ ተረድተው ማስረዳት የሚችሉበትን አቅም ከመፍጠር ባለፈ በአዲስ መልክ ማሻሻያ የተደረገባቸውን የቁጠባና ብድር መመሪያዎችን በሚገባ ተገንዝበው አባላትን ማገልገል የሚችሉበትን አቅም መፍጠር ተችሏልም ነው ያሉት። እንግዲህ ይሄ ስልጠና ስናዘጋጀው በዋናነት ያው ከአባላቶቻችን በተለያየ አጋጣሚ ስንሰማቸው የነበሩ ግብረ መልሶች ነበሩ። ወይም ደግሞ አንዳንድ ጊዜ የአባላትን እርካታ ጥናት ስናካሂድ እንደ አንድ ግኝት ወይም ፋይንዲንግ ሆኖ የምናወጣው ነገር አንዳንድ ጊዜ የመረጃ ችግሮች ናቸው። ወይ ከኛ የሚሰጠው መረጃ ወይም ደግሞ አባላት የሚረዱበት መንገድ ትክክል ሳይሆን ይቀርና አንዳንድ ጊዜ አባላት ቅሬታ እንዲኖራቸው ይፈጥራልና ስለዚህ ይህንን ከማስተካከል አንጻር ተመሳሳይ የሆነ ግንዛቤ እንዲኖር በሰራተኛው መካከል እሱን ለመፍጠር አዋጭ ደግሞ እንደ ሞዴልም እንደመሆኑ በርካታ ሳኮች ወይም ሌሎች ተቋማት እየመጡ አዋጭን ይጎበኛሉ፣ የተለያዩ ልምዶችን ይወስዳሉና በዛ ሰዓት ላይ ማንኛውም ስታፍ ስለ ተቋሙ ምንድነው የሚሰራው፣ እንዴት ነው የሚሰራው የሚለውን ነገር ሊያስረዳ ይገባል። ስለዚህ ያለውን ነገር ሁሉም ሰው ብቁ ሆኖ አውቆ መገኘት ስለሚኖርበት ተመሳሳይ የሆነ መረጃ እንዲኖር ከማድረግና ሌላው ደግሞ ዋነኛው ነገር መመሪያዎችን አሻሽለናል። የቁጠባ መመሪያችን ላይ ለውጦች አሉ። ማለት ለውጦች ሲኖሩ ተቋሙንም አባላትንም ሊጠቅም በሚችል መልኩ ያሻሻልናቸው በርካታ አሰራሮች አሉንና በቁጠባ መመሪያም በሼርም ላይ በብድርም ላይ ያስተካከልናቸው አዳዲስ ህጎች፣ አሰራሮች ስላሉ እሱን ደግሞ በደንብ ለሰራተኛው ማሳወቅ
ስላለብን ያንንም ጊዜ ሰተነው እያንዳንዱን ነገር እንድንወያይበትም ጭምር የተዘጋጀ ነገር ነው። ወይዘሮ ትዕግስት በ2019 በጀት ዓመት አባላትን ተጠቃሚ ለማድረግ በአዲስ መልክ በደንብ ተዘጋጅተን እየመጣን ነው ያሉ ሲሆን አባላት ቁጠባቸውን በማጠናከር አባል መሆን የሚፈልጉ የማህበረሰብ ክፍሎች ደግሞ አዋጭን በአባልነት በመቀላቀል ተጠቃሚ እንዲሆኑ ጋብዘዋል። በደንብ ተዘጋጅተንበት የመጣንበት አመት ነው ይሄ አዲስ አመቱ። ስለዚህ እንግዲህ የነበሩ አባላቶቻችን ብዙ ይጠቀማሉ ብዬ አስባለሁ። ምናልባትም ደግሞ አክቲቭ ያልሆኑ አባላቶቻችንም ካሉ ከዚህ በኋላ በደንብ ያላቸውን ቁጠባ አስቀጥለው አብረውን የሚጓዙበት፣ አዳዲስ ደግሞ አባላት ወደ አዋጭ ምርጫቸው ሆኖ ወደ አዋጭ ጆይን አድርገው ተጠቃሚ የሚሆኑበትም ሁኔታ ይፈጠራል ብለን ነው የምናስበው እና በልዩ ሁኔታ ተዘጋጅተንበት የመጣንበት አዲስ አመት ነው። ስለዚህ አባላት ወደ አዋጭ እንዲመጡም ጭምር ጋብዛለሁ። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች የዕለቱ መረጃችሁን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።